ሰላም፣ እንኳን ወደ ቻናላችን በደህና ተመለሳችሁ። በካናዳ ውስጥ ቤተሰብ ካላችሁ እና ወደ ካናዳ ለመሄድ እንዴት ስፖንሰር ሊያደርጓችሁ እንደሚችሉም ጥያቄ ካላችሁ የዛሬው ቪዲዮ ለናንተ ነው። በዚህ ቪዲዮ ውስጥ በካናዳ ያሉ ቤተሰቦቹ ወደ ካናዳ እንድትመጡ እንዴት ሊያግዟችሁ እንደሚችሉ እናወራለን። ስለ አጠቃላይ ሂደቱ በጣም ጠቃሚ መረጃ ለማግኘት ቪዲዮውን እስከ መጨረሻው ተመልከቱ። ጥያቄ ካላችሁ ኮሜንት ሴክሽን ውስጥ ተውልን። አሁን ወደ ቪዲዮ እንለፍ። ቤተሰብ ስፖንሰርሺፕ ፕሮግራም አንድ የካናዳ ዜጋ ወይም የካናዳ ቋሚ ነዋሪ ዕድሜው 18 ወይም ከዚያ በላይ ከሆነ የተወሰኑ የቤተሰብ አባላትን ወደ ካናዳ ለማምጣትና የካናዳ ቋሚ ነዋሪ እንዲሆኑ ስፖንሰር ለማድረግ የሚያስችል የኢሚግሬሽን መንገድ ነው። በዚህ ፕሮግራም ውስጥ ለመሳተፍ የሚያስፈልገን የመጀመሪያው ነገር በካናዳ ውስጥ ዜግነታቸው ወይም ቋሚ ነዋሪ የሆኑ የቤተሰብ አባላት መኖራቸው ነው። እነዚህ የቤተሰብ አባላት በካናዳ እንድንኖር፣ እንድንማር፣ እንድንሰራ እና ቋሚ ነዋሪ እንድንሆን ስፖንሰር ሊያደርጉን ይችላሉ። የቤተሰብ አባልን ስፖንሰር ለማድረግ እንደሚከተሉት ያሉ በርካታ መስፈርቶችን ማሟላት ይጠበቅብናል። 1. የካናዳ ዜጋ ወይም የካናዳ ቋሚ ነዋሪ መሆን። 2. 18 ዓመት ወይም ከዚያ በላይ መሆን። 3. ስፖንሰር የተደረገውን ሰው ለብዙ ዓመታት በገንዘብ መደገፍ መቻልና ይህንንም ለመንግሥት ማረጋገጫ ዶክመንቶች ማሳየት። በዚህ ፕሮግራም ካናዳውያን ባለቤታቸውን ማለትም ሚስት ወይም ባል፣ እናት፣ አባት እና አያቶቻቸውን እናም ከ18 ዓመት በታች የሆኑ ልጆች ወይም የማደጎ ልጆችን ስፖንሰር ማድረግ ይችላሉ። ስፖንሰሮቹ ብቁ ከሆኑ የተጠቀሱት የቤተሰብ አባላት የካናዳ ቋሚ ነዋሪ እንዲሆኑ ስፖንሰር ማድረግ ይችላሉ እና ስፖንሰር ካደረጉ በኋላም በገንዘብ እንደሚደግፏቸውና እንዲሁም ከመንግሥት ማኅበራዊ እርዳታ እንደማያስፈልጋቸውም ማረጋገጥ መቻል አለባቸው። በተጨማሪም በአንዳንድ ሁኔታዎች የካናዳ ዜጎች ወይም ቋሚ ነዋሪዎች ወላጅ አልባ ወንድማቸው፣ እህታቸው፣ የወንድማቸው ልጅ፣ የእህታቸው ልጅ ወይም የልጅ ልጃቸው ወደ ካናዳ እንዲመጡ ስፖንሰር ማድረግ ይችላሉ። ወላጅ አልባ ዘመዶቹን ስፖንሰር ለማድረግ ያላገቡ ከ18 ዓመት በታች የሆናቸውና ከእርሱ ጋር በደም ወይም በጉዲፈቻ የተገናኙ መሆን አለባቸው። በካናዳ ዘመድ ስፖንሰር ለማድረግ የስፖንሰርሺፕ ክፍያ $75፣ የዋና አመልካች ሂደት ክፍያ $490፣ የቋሚ የመኖሪያ ፍቃድ ክፍያ $515፣ ባዮሜትሪክስ $85፣ ጠቅላላ $1165 ያስፈልገናል። ስፖንሰር አድራጊው በኩቤክ የሚኖር ከሆነ ወይም ቋሚ የመኖሪያ ፍቃድ ሲሰጥ በኩቤክ ውስጥ ለመኖር ካሰበ ከላይ ከተጠቀሱት ክፍያዎች በተጨማሪ $310 ተጨማሪ ክፍያ መከፈል አለበት።